የዛሬ ዓመት ማትሪክ ከተፈተኑ ተማሪዎች መካከል አንዱ ነበር። የሚገርማችሁ ማንበብ የጀመርኩት ከአንድ ዓመት በፊት ነበረ። ኤንዜን 4 ወር አካባቢ ሲቀር ከጓደኛዬ ጋር አዳር ማንበብ ጀመርን። ከዛ በኋላ አንድ ጓደኛችን ተቀላቀልንና 3 ሆነን ማንበብ ጀመርን። ነገር ግን የመጨረሻ ሪዛልቱ ሲመጣ እነሱ አለፉ፣ እኔ ፌል አደረገብኝ። በሰዓቱ በጣም ተናድጄ ነበረ። በጣም ብዙ ሰው የሚጠብቀኝ ነበረ። እኔም በሆን ራሴን በእጅጉ ነበር የምጠብቀው። ነገር ግን አልሆነም። ተረጋግቼ ነገሮችን ለማሰብ ስሞክር ማትሪክን ለማለፍ ማንበብ ብቻውን በቂ እንዳልሆነ ገባኝና ማትሪክ ሊደርስ 12 ቀን 10 ቀን 1 ወር ሲቀር የምታደርጓቸው እያንዳንዱ ነገሮች የእናንተን የማለፍና ያለማለፍ ሁኔታ ይወስናሉ። እንደ ወንድም በዛሬ ቪዲዮ እንዴት ነው እነዚህ የቀሩትን ጥቂት ጊዜያት መጠቀም የምትችሉት የሚለውን አንድ ባንድ የምገልጽላችሁ ይሆናል። ያው ይሄን ቪዲዮ ኦፊሻል ለማድረግ በጣም ብዙ ደክሜበታለሁ፣ ምክንያቱም ከአይምሮዬ ጋር ብዙ ተጋጭቻለሁ። እንዴት ነው ይሄን ቪዲዮ ኦፊሻል የምታደርገው መውደቅን የሚለው ነገር በጣም አስጨንቆኝ ነበር። ነገር ግን ሰው እስከጠቀመ ድረስ እናንተ የኔን ስህተት እንዳትደግሙት ስለምፈልግና ብዙ ተማሪም እንዲያልፍ ስለምፈልግ ብዬ ነው ይሄን ቪዲዮ ሪከርድ እያደረኩት ያለሁት። ነገር ግን አንድ ልነግራችሁ የምፈልገው ነገር ማትሪክ ላይ ብዙም ሲሪየስ ያልሆናችሁ ልጆች ወር ደግሞ ማለፍ የማትፈልጉ ልጆች ይሄን ቪዲዮ ባታዩት ጥሩ ነው፣ ምክንያቱም ጊዜ ማቃጠል ነው የሚሆነው። ነገር ግን ማትሪክ ማለፍ የምትፈልጉ ዩኒቨርሲቲ መግባት የምትፈልጉ ልጆች ይሄን ቪዲዮ እስከ መጨረሻው ማየት ይጠበቅባችኋል ማለት ነው። ወደ ቪዲዮ። የመጀመሪያው ኪፕ ዩር ሰራውንዲንግ። በተቻላችሁ አቅም በዙሪያችሁ ያሉትን ሰዎች ኮንትሮል ማድረግ አለባችሁ። ይህም ማለት የምትሰሟቸውን ነገሮች፣ የምታያቸውን ነገሮች በተቻላችሁ አቅም እናንተን ፎከስ ሊጨምርና ፖዚቲቭ ሊያደርጋችሁ የሚችል መሆን አለበት። ምክንያቱም አይምሯችን የሰማውን ነገር ነው ተግባር ላይ የሚያውል አይደል? አስተውላችሁ ከሆነ የሆነ ሰዓት ላይ የሰማችሁትን ነገር የሆነ ተግባር ላይ ያወራችሁ ትገኛላችሁና ፖዚቲቭ ሰራውንዲንግ ካላችሁ ፈተና ላይ ፎከስ የማድረግ እድላችሁ ይጨምራል። ሰራውንዲንግ ሲባል ግን ግድ በአካል የምታገኟቸው ልጆች መሆን የለባቸውም። ኦንላይን ላይ ስልካችሁ ላይ የምታያቸው ነገሮች የእናንተን ማለፍና ያለማለፍ ሁኔታ ይወስናሉ። ለምሳሌ ያክል አንድ ጓደኛችሁ ስለ ትምህርት መጥፎነት፣ ማትሪክ ላይ ይህን ያህል ተማሪ ወደቀ፣ ተስፋ የለንም ምናምን አይነት ነገር የሚያወራችሁ ከሆነ በተቻላችሁ አቅም ከዛ ለትንሽ ጊዜ ኪፕ መሆን አለባችሁ። ምክንያቱም አሁን ላይ እናንተ ኦልሬዲ ፎከስድ ማድረግ ያለባችሁ ፈተናችሁ ላይ እና ፈተናችሁ ላይ ስለሆነ በተቻላችሁ አቅም ዙሪያችሁ ያሉ ኔጌቲቭ ሀሳብ እናንተ ላይ ሪፍሌክት የሚያደርጉ ሰዎችን ሆነ ኔጌቲቭ ሀሳብ ሪፍሌክት የሚያደርግ ኦንላይን ነገሮችን ካጠገባችሁ ማራቅ አለባችሁ። ሰከንድ ዋን ኢዝ ሪዲዩስ ኪዮስ። ፈተና ቀን ስትሄዱ በጣም ብዙ ትርምሶች ይካሄዳሉ። ነገር ግን በተቻላችሁ አቅም ፈተና ቀን ፕሪፔርድ ሆናችሁ ሁሉን እቃችሁን አዘጋጅታችሁ ነው መሄድ ያለባችሁ። እኔ ትዝ ይለኛል የዛሬ ዓመት ላይ መታወቂያን ጥየው ነበርና አቱ እኮ አይታወቀኝም ምን እንደተፈጠረ ምናምን አላወቅኩትም። ግን ኋላ ግን አልፎ ሳስበው በጣም ዲስትራክሽን እንደነበረው አወኩኝ። ስለዚህ በተቻላችሁ አቅም የሚፈጠሩ ኪዮሶችን ወይም ደግሞ የሚፈጠሩ ትርምሶችን ሪዲዩስ ለማድረግ ሞክሩ፣ ለመቀነስ ሞክሩ። ትምህርት ቤት ስትሄዱ ለፈተና ቀን መያዝ ያለባችሁ ነገሮች አሉ አይደለ? በወረቀት የምትፈተኑ ኦንላይን የምትፈተኑ ልጆች ለምሳሌ መያዝ የምትችሏቸው ነገሮች አሉ፣ መያዝ የማትችሏቸው ነገሮች አሉ። በጣም ማብዛት ሳይሆን በቃ ለእናንተ ይመጥነኛል ብላችሁ የምታስቡት ዲስትራክት የማያረጋችሁ በጣም ደግሞ ብታጡትም ደግሞ የማይጎዳችሁ ነገር አለ አይደል? እነሱን ዋና ዋና የሚባሉ ነገሮችን ያዙ። ኦንላይን የምትፈተኑ ልጆች ለምሳሌ ያክል መታወቂያ ነሰሰሪ ነው አይደል? እነዚህ ነሰሲቲ የሚባሉ ነገሮችን በተቻላችሁ አቅም ለመያዝ ሞክሩ እና በዛ ጊዜ የሚፈጠሩ ነገሮችን በተቻላችሁ አቅም ለመቀነስ ሞክሩ። ማይንዳችሁን በቃ ፒስፉል አድርጋችሁ መሄድ ያለባችሁ። ከአምላካችሁ ጋር ተነጋግራችሁ መሄድ ከሆነ አምላካችሁ ጋር ተነጋግራችሁ፣ የሚያስደስታችሁ ነገር አድርጋችሁ ከሆነ የሚያስደስታችሁ ነገር በተቻላችሁ አቅም ውስጣችሁን ንጹህ አድርጋችሁ ኦልሬዲ ፎከስ ማድረግ ያለባችሁ እዛ ላይ ስለሆነ በዚች ፈተናው ጊዜ እባካችሁ የማያስፈልግ ዲስትራክት ለሚያደርጋችሁ እናንተን ትርምስ ውስጥ የሚከት ነገር እንዳታደርጉ። The third one is accept the truth። እዚህ ጋር አይኖ ብዙዎቻችሁ ሊደብራችሁ እንደሚችል አውቃለሁ፣ ግን ግዴታ መናገር አለብኝ። ለምሳሌ ሁለት ልጆች አንዱ ልበል። የመጀመሪያው ልጅ 9ኛ ክፍልም ሲያሾፍ፣ 10ኛ ክፍልም ሲያሾፍ፣ 11ም ሲያሾፍ ልክ 12 ላይ 3 ወር ሲቀረው በቤተሰብ ግፊት ኦር ደግሞ የሆነ በቃ ናሽናል ኤግዛም ስለሆነ ሞቲቬት ሆኖ ዝም ብሎ ለመታየት ላይብረሪ የሚሄድ ልጅ አለ። አንድ ልጅ ደግሞ አለ ዴዲኬት ሆኖ አመቱ ሙሉ እያነበበ ኖቶችን እየያዘ በቃ አላማ ኖሮት የሚሰራ ልጅ አለ አይደለ? እናንተ የትኛው እንደሆናችሁ ማወቅ አለባችሁ። ኦልዌይስ ስታሾፉ ነበር ኦር ደግሞ የምር ሲሪየስሊ እየያዛችሁት ነበር። በእምነት ራሱ ትመጡ ፈጣሪ እንኳን ለለፋው ሰው ነው አይደለም የሚሰጠው። ስለዚህ እውነታውን መቀበል አለባችሁ።
የምራው ናሽናል ኤግዛም ስለሆነ ነው ሞቲቬት ሆናችሁ ያነበባችሁት ወይስ ደግሞ ከዚህ በፊት የነበራችሁ ባክግራውንድ አሪፍ ነበር? ሞዴል ስንት ነበር ያመጣችሁት? ከዚህ በፊት ፐርፎርም የምታደርጉት እንዴት ነበር? እነዚህ ነገሮች ኮንሲደር ማድረግ ይጠበቅባችኋል። ስለዚህ አክሴፕት ዘ ትሩዝ፣ እውነታውን ተቀበሉት። አራተኛው ፖይንት የሚሆነው ቱ ቢ ኮንፊደንት። ትንሽም ማንበባችሁ ሊሆን ይችላል፣ ብዙም ማንበባችሁ ሊሆን ይችላል። ነገር ግን ባነበባችሁት ነገር በተቻላችሁ አቅም ኮንፊደንት ለመሆን ሞክሩ። ኮንፊደንስ ኖራችሁ ማለት ኦልሞስት 70% የሚሆኑን ፈተና የመስራት እድላችሁ በጣም ይጨምራል ማለት ነው። ስለዚህ በተቻላችሁ አቅም ኮንፊደንት ለመሆን ሞክሩ። በቃ ያነበባችሁት አለ፣ በቃ ያንን ያነበባችሁት በዛ ባነበባችሁ ትሰራላችሁ። ኮንፊደንስ መኖሩ እንዴት ፈተና ላይ ሃይሊ ፐርፎርም እንድታደርጉ እንዴት እንደሚረዳችሁ ልንገራችሁ። ለምሳሌ ያክል ፈተና ላይ ቁጭ አላችሁ አይደለ? ኦልሬዲ አንብቤ ያለው ኮንፊደንት አለኝ ብላችሁ የምታስቡ ከሆነ አይምሯችሁ ክሬቲቭ ለመሆን ይሞክራል። ለምሳሌ ፈተናውን አይታችሁ የማታውቁት ከሆነ ግን እንዳነበባችሁ የሚያውቅ ከሆነ አይምሯችሁ ቢያንስ ሪል የሆነ አሰምሽን ሪል የሆነ ገስ ለመገመት ይሞክራል። ገባችሁ አይደለ? ፈተናውን አይቶ ከኮንቴክስት ዋይዝ ተነስቶ የሆነ ገስ ለመገመት ይሞክራል። ምክንያቱም ኦልሬዲ እንዳነበባችሁ ታውቃላችሁ፣ ኮንፊደንት ናችሁ። ኮንፊደንት መሆናችሁ እንዳነበባችሁ እንዲሰማችሁ ያደርጋችኋል። ያ ነገር ደግሞ ፈተና ላይ ገብታችሁ አሪፍ እንድትሰሩ ይረዳችኋል ማለት። ስለዚህ በተቻላችሁ አቅም ኮንፊደንት ለመሆን ሞክሩ። ኮንፊደንስ እንዴት መጨመር እንደምትችሉ አንዳንድ ፖይንትን ልንገራችሁ። የመጀመሪያው በተቻላችሁ አቅም አሁን የማትጨርሱትን አትጀምሩ። ኦልዌይስ ልትፈተኑ ትንሽ ነው የቀራችሁ። ኦንላይኖች አሁን በቅርቡ ነው የምትፈተኑት። ስለዚህ በተቻላችሁ አቅም የማትጨርሱትን ቶፒክ አትጀምሩ። በቃ እኔ አንዱ የጎዳኝ ነገር ቢኖር የሆነ ወር ምናምን ሲቀረኝ የሆነ ትምህርት ጀመርኩኝ ኦልዌይስ። ከዛ በኋላ ግን ኮንፊደንሳችሁ በጣም ይቀንሳል። በዛ ምክንያት ደግሞ ፈተና የመስራት እድላችሁ ይቀንሳል። ስለዚህ በተቻላችሁ አቅም እናንተ ከቨር ልታደርጉት የማትችሉት አሁን ልትጨርሱት፣ ለምሳሌ ማስ ተነስቼውን ላነብ አልችልም አይደለ? ስለዚህ ምን ማድረግ ትችላላችሁ? ግን ሃይላይት ማየት ትችላላችሁ። አንዳንድ ቀለል ያሉ ጥያቄዎችን ሊሰሩ ጀነራል ኖሌጁ ምን ይመስላል የሚለውን ለማየት ሞክሩ እንጂ ሙሉ ከቨር ዲፕ ለማንበብ አትሞክሩ። ያ ነገር ኮንፊደንሳችሁን ይቀንሰዋል። ሁለተኛ ደግሞ ቅድም እንዳወራ ነው የተለያዩ ዲስትራክሽኖችን መቀነስ አለባችሁ። ዲስትራክሽኖች ወደ እናንተ መጡ፣ ኔጌቲቭ ሀሳቦች ወደ እናንተ መጡ ማለት ኦልሬዲ ኮንፊደንሳችሁ በጣም ሪዲዩስድ እየሆነ ነው የሚመጣው። ተቻላችሁ አቅም ኮንፊደንሳችሁን ጠብቁ። ቪዲዮውን እስከዚህ ድረስ ካያችሁት ወዳችሁታል ማለት ነው። የመጨረሻውን ሀሳብ ከመናገር በፊት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዳስት የሚሆነው ሀሳብ ሪዲዩስድ ዮር ኤክስፔክቴሽን። በተቻላችሁ አቅም ኤክስፔክቴሽናችሁን ወይም ደግሞ የምትጠብቁትን ነገር መቀነስ አለባችሁ። እኔ በሰዓቱ በጣም የተናደድኩበትና በጣም ወደኋላ እንድቀር ያደረገኝ ነገሮች መካከል በጣም ኤክስፔክት አድርጌ ነበረ። በጣም ብዙ ሰዎች ከኔ ይጠብቁ ነበር። እኔም በራሴ በጣም ኤክስፔክት አድርግ ነበር። ያ ነገር በጣም ነው የሚጎዳችሁ። ነገር ግን በቃ ኖርማል አንብባችኋል። ፈተና ነው፣ ኦልዌይስ ፈተና ነው አይደለ? ፈተና ሲሆን ሁለት ኦፕሽን ያለው፣ ወይ ታልፋላችሁ ወይ ትወርቃላችሁ። እናንተ ብቻ እናንተ የሚጠበቀውን ኮሚትመንት ከእናንተ የሚጠበቀውን ነገር ሙሉን አድርጉ። ሌላ የፈጣሪ ነው አይደለ? ስለዚህ በተቻላችሁ አቅም ኤክስፔክቴሽናችሁን ቀንሱት። እንደ ወንድም የመመክራችሁ ነገር ልታልፉም ትችላላችሁ፣ ልትወርቁም ትችላላችሁ። ምክንያቱም አታውቁትም ነባሪ ሁኔታ አይደለ? ስለዚህ በተቻላችሁ አቅም ማይንዳችሁን ኪፕ ለማድረግ ሞክሩ። ሙሉ ኢነርጂያችሁን እዛ ላይ ለማውጣት ሞክሩ። ፎከሳችሁን በጣም በደንብ ኪፕ ለማድረግ ሞክሩ። ከዛ ከእናንተ የሚወጣውን እንዳለ ኃይል ተጠቅማችሁ እዛ ላይ ለመዋል ሞክሩ። ሌላውን ለፈጣሪ መተው ነው አይደል? ስለዚህ በተቻላችሁ አቅም ኤክስፔክቴሽናችሁን ቀንሱት። ወንድም ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስል ነበረ። ይሄን ቪዲዮ ኦፊሻሊ ሳረገው በጣም እኔም ደብሮኝ ነበረ። ነገር ግን ሰው እንደሚጠቀምበት እያወቅኩ ነው እንደዚህ ኢነርጄቲክ ሆኜ ቪዲዮ እየሰራሁ ያለሁት። አይኖ በጣም እንደሚጠቅማችሁ ተስፋ አደርጋለሁ። በተቻላችሁ አቅም አጭሯን ታይም ዋይዝሊ ለመጠቀም እናንተን የሚጠቅማችሁ ይበልጡንም ደግሞ ከፈተናችሁ ጋር ሊያዋህዳችሁ የሚችል ነገር ላይ ብታውሉት እመክራችኋለሁ። በጣም ብዙ ነገር እንደተጠቀማችሁበት ተስፋ አደርጋለሁ። እንግዲህ በመጨረሻ 12ን ለምትፈተኑ ፕሮብለም ሶሻልም የሆናችሁ ልጆች ሁላችሁም እንደምታምኑት እምነት ፈጣሪ አምላካችሁ ይርዳችሁ። ወዳችኋለሁ። ቴንክ ዩ ቬሪ ማች